አይ መድብል እኮ ማለት ነው አለም እንዳናደደችው ብሽቅ እንዳደረገችው ዛሬ ላይ ሙድ እያያዘባት ነበረ። እና ሙዶቼ እንግዲህ እንደተመለከታችሁት አለም ባለፈው ፓርት ማለት ነው ወደ መሀሌት ጋር በመሄድ እንግዲህ ከብሩኬ አርግዢ ከብሩኬ ማርገዝ አለብሽ እያለችም ነበረ። እንግዲህ ከብሩኬ ብታረግዝም ደግሞ ቅድስት እኮ ላታምን ትችላለች። ቆይ እናና ምንድን ነው ማድረግ ያለብን እያለችም እንግዲህ ግን ሌላ ሴራ እየጠነሰሰች ነበረ። ማለት ያው ትንሽ መታገስ አለብኝ እያለች ነው እንግዲህ አለም በነገራችን ላይ እኔ ምን እያደረገች ነው? እኔ ግራ ገብት ነው ያለ እንደ ቆይ አሁን ይሄ ምንድን ነው የሚባለው? ለሰሚ ግራ ገንፎ ለባሪያ ነው የሚባለው። ቅድስትዬንና ብሩኬን እንግዲህ ለማለየት ታች ላይ እያለ ትገኛለች ማለት ነው። ግን ደግሞ በተቃራኒ የብሩኬን ወንድም እንግዲህ መድብልን ማለት ነው የራሷ ለማድረግ እንግዲህ እየጣረች ነው። መድብል በነገራችን ላይ ያለምን ሴራ በማወቁ እኔ በጣም ነው ደስ ያለኝ። ምክንያቱም እስቲ እንግዲህ ምን እንደምታደርግ እንደውም ከመድብል ጋር መጋጨት የለባትም ነበረ ነው እኔ የምለው ማለት ነው። እንግዲህ ብሩክ ይሄ መድብል ማለት ነው ቆይና እናለቅሽም እያለም እንግዲህ እየሳቀ ማለት ነው እየጎዳት ነው በነገራችን ላይ ማለት ነው። እና እንግዲህ ባለፈው እንዳያችሁት ክፍሉ ገብታ ነበረ። እንግዲህ ክፍሉ ገብታ እንደተመለከታችሁት መድብልም ግን እኮ ማለት ፈርችሽ ነው እንጂ ምናምን አላት። ፈርችሽ ምንድነው የፈራኸኝ ጠይቀኝ አለችው። ከዛ ጠይቀኝ ምናምን ስትለው ማለት ይየዋል አይደለ በቃ ክፍሌ ስትገቢ በጣም ታናድጅኛለሽ፣ በቃ ጭንቀት እየሆንሽብኝ ነው ሲልም እንግዲህ ይነግራታል። በዚህ ጊዜ አለምን በጣም ተናዳ ነበር እንደተመለከታችሁት ማለት ነው። እናም ተናዳ እንግዲህ ግን ቆይናና ማለቴ በእኔ መጫወትና እኔን እንትን ማለት ያስደስታል አይደለ ስትለው አይ እንደዛ አይደለም አለምዬ ማለቴ አለ አይደለ ማለት የሆነ ደስ የሚል ነገር አለሽ ማለት ቆንጆ ነሽ እያለም እንግዲህ ይነግራታል ማለት ነው። እና የሆነ ነገር አለ አይደለ የሆነ ለሰዎች የሆነ ነገር የሚስብ ነገር አለሽ እያለም እንግዲህ እሱ በነገራችን ላይ እዛ መሀሌት ጋር ሄዳ እንግዲህ ስታወራ ስለሰማትና ክፋትነቷና ተንኮልነቷ ስላናደደው እንግዲህ እየተበቀላት ነው ያለው ማለት ነው። እና ምንድነው ንገረኝ፣ ምን ነው ደስ የሚልክ ምናምን ስትለውም ማለት ከየቱ ጀምሬ ከየቱ ልንገርሽ፣ ከኋላ ልንገርሽ፣ ከፊት ልንገርሽ ሲላት ስትለው እንግዲህ እና ሲላትም እንግዲህ ደስ ካለ ንገረኝ እስቲ ንገረኝ፣ ከምሪ እኮ ነው ማለት በቃ እኔ ማመን እያቃተኝ ነው ምናምን ስትልም አዎ ማመን የለብሽም በፍጹም እንዳታበይ ሲልም እንግዲህ ይነግራትና እሺ ምንድነው ንገረኝ ስትል ያው ቆንጆ ነሽ፣ ታምሪ ያለሽ ግን ደግሞ ማለት እኔ የምፈልጋት ሴት አይደለሽም ማለት ታይብ አይደለሽም ሲልም እንግዲህ ይነግራታል። የምር ግን በነገራችን ላይ እንደዚህ ሲላት አለ አይደለ በቃ እኔ የሆነ ሞራል ተሰማኝ ማለት ያው ሴት ስለሆንን መሰለኝ እንግዲህ እና የሆነ አለምዬም እዚህ ላይ ግን አሳዘነች ማለት ነው። ግን እሱም ደግሞ ስላናደዳት ነው እንጂ ስላናደደችው ነው እንጂ በእንደዚህ አይነት መልኩ በፍጹም አያናግራትም ነበር። እንግዲህ የቅድስት እህት እንደመሆኗ መጠን በጣም ብታከብር ወንድሙን ብታከብር ወንድሙን ብትረዳ ኖሮ እንደዚህ አይነት ንግግር አይነገራትም ነበር። ግን ደግሞ እንዳያችሁት በጣም ስላናደደችው ነው ይሄንን ነገር ሊናገር የቻለው። እናም ይሄንን ነገር ሲናገራት እንግዲህ አለምዬም እንዳያችሁት በጣም ተናዳ ስትወጣም እንግዲህ አለምዬ የኔ ዘንካታ ሲልም እንግዲህ ይነግራታል። እንግዲህ ሄዳ እንዳያችሁት ማለት ነው። ሌላው ብሩኬና ቅድስት እየተቀምጠው እያወሩ ነበረ። የኔ ህይወት በቃ ተጀምሮ እስከሚጨረስ ፈተና ነው እያለም እንግዲህ ትነግረዋለች እኮ ታዲያ ይሄ የፈተናው መጨረሻ ነው ሲልም እንግዲህ ብሩኬም ሲነግራት አዎ የፈተናው መጨረሻ ነው እና ታዲያ የፈተናው መጨረሻ ከሆነ ምናምን እያለችም እሷ መልካም ነገር እያሰበ ነበረ። ብሩኬ ደግሞ እንዳያችሁት በቀል ነው እያሰበ ያለው በውስጡ ማለት ነው። ብሩኬ በነገራችን ላይ ይህንን በቀል የሚለውን ነገር ወደዛ ጣል አድርጎ በቃ ቅድስትዬ መረዳት አለበት በቃ ማለት አለ አይደለ እሷ እንደዚህ ስትሆን እኔ በጣም ነው እንትን እያለኝ ያለው ማለት ነው። ስለዚህ ብሩኬ ማለት እኔ ይረዳት ነው ይረዳት ማለት በእርግጥም እሱ ተይዞ ነው። ግን ደግሞ ቢሆንም በቃ ማለት የሆነ ማለት ዶክተሮች እኮ ከፈጣሪ በላይ አይሆኑም አይደለ? ስለዚህ ያለውን ነገር ሁሉንም ነገር አይቶ እንግዲህ ከዛ በቃ ፈጣሪ እንዳለ ይሁን ብሎም እንግዲህ መቀበል ነው እንጂ እንደዚህ መሀሌትን አለቃትም ምናምን እያለም እንግዲህ ቅድስትዬ ባያስቀይማት ነው ምለው። ከዛ ምንድነው ቆይ ምን ሆነ ነው እየተጨነቅክ እኮ ነው ስትልም እንግዲህ በዚህ ጊዜ ብሩኬም ተነስቶ ትቷት ይሄዳል ማለት ነው።
እና ሌላው እንግዲህ ማህሌት ነች። ማህሌትም እንዳያችሁት ማለት ነው ዳጣዬ እንደውላ ጠርታት ነበረ። ዳጣም እሺ ብላ እንግዲህ ያለችበት ቦታ ሄዳ ነበረ። ማህሌት እንግዲህ እንዳያችሁት አሁን ላይ በቃ ምግብ እንኳን ሄዳ እንኳን መግዛት የማትችልበት አቅም ላይ ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ዳጣም ይቅርታ ማለት ፈልገሽ ነበር እንደ ስትላት፣ አዎ ዳጣዬ ፈልገሽ ነበር ግን በጣም ይቅርታ አለፋሁሽ አይደለ ስትልም ትነግራታለች። ከዛ ራ ችግር የለውም ማህሌት፣ እኔ እንደውም እንደዚህ እኮ ነሽ ስመለከተሽ በጣም ነው የሚያስደስተኝ ስትልም ትነግራታለች። ማለት ምንድን ነው የሚያስደስተሽ? እኔ እንደዚህ ታምሜ በመሰቃየቴ ነው የምትደሰችው ወይስ በምንድን ነው ስትልም እንግዲህ ስትነግራት፣ አዎ በጣም ነው የሚያስደስተኝ ታውቂያለሽ፣ እንደዚህ እኮ ነሽ እንደማየት የሚያስደስት ነገር የለም ስትልም እንግዲህ ትነግራ ታለች። እና የሚገርምሽ ነገር እኔ እና ቡራ ቤት ነበርኩ ማለት እዛ አንቺ ካለሽበት ቤት ዳጣ እኮ ደግሞ ይለያል ማለት ነው እያለችም እንትን ስትልም እና ታዲያ ልነግሪ ነው እንደ መጣሽው ስትላትም አይ ያዋላ አይደለም ምናምን ትላታለች። እና ዳጣዬ ምግብ እፈልጋለሁ ምግብ ግዢልኝ ስትልም እንግዲህ ትነግራታለች። ምግብ ፈልገሽ? አዎ ምግብ ፈልጌ ነው በጣም እርቦኛል ስትልም እንግዲህ ስትነግራትም እገዛልሽ ነበረ ግን ደግሞ የሚገርምሽ ነገር ብር አልያዝኩም ትላታለች። አለም የሰጠች ብር አለ ስትልም ምን ጭራሽ ደግሞ ከሷ ጋር የተገናኝታችሁ ነው እንደዚህ ማለቴም ብር መሰጣጠት ድረስ የደረሳችሁ ስትልም እቤቴ መጥታ ነበር። ይሄንን ብር የሰጠች ደግሞ ብሩክን በድጋሜ ትዳሩን እንዲበጠብጥ ነው። አየው ብሩክ አሁንም ቢሆንም አደጋ ላይ ነው። አሁን ምግቡን ግዢልኝ በጣም ደክሞኛል እያለችም ትነግራታለች። እና አለም ክፉ ሴት እንደሆነችና አሁንም እንግዲህ ብሩኬ አደጋ ላይ እንደሆነ ትናገራለች። ማህሌት አላምንሽም እዩልሽ ትላለች። ማንም ሰው ያምነኝም ማለት ነው ስትል አይ ማንም ሳይሆን እኔ አላምንሽም እኔ ዳጣ አላምንሽም ስትልም እንግዲህ ትነግራታለች። ለክፋትነቱ ደግሞ አንቺ ነሽ ክፉ እያለችም እንግዲህ ልክ ልኳን ትነግራታለች ማለት ነው። እና እሺ በቃ ለማንኛውም አሁን ምግቡን ግዢልኝ ባክሽን ብትላትም እሺ እገዛልሻለሁ ግን ምን ይሆንልሽ? ቁርጥ ይሆንልሽ ወይስ ክትፎ ወይስ ምን ይሆንልሽ? ውይ ዳጣዬ ስታወራ እኔ ራሱ ማለት ነው እንኳን ማህሌት አይደለም እኔ በቃ የሆነ ምራቄን ዋጧጥ ነው ያደረኩም ማለት ነው። እና እንደዛ እናዛ ከጨረሰች በኋላ ቆይ እየቀለሽብኝ ነው እንዴ ስትላትም አይ እየቀለኩብሽ አይደለም እያማረኩሽ ነው ምንድነው የምፈልገው ስትልም ደስ ያለሽን ግዢና ነኝ ስትላትም እኔ ክፉ አልነበርኩም ደግሞ ክፉ አይደለሁም ግን እንደው ማህሌት እኔ እንደው ገዝቼልሽ በመጣ ትበይዋለሽ ትላታለች። እንዴ ነው ማልበላው ስትለኝ እኮ መርዝ እኮ አድርጌ እኮ ልሰጥሽም እኮ እችላለሁ እንደዛማ እኮ ብታደርግልኝ እንደውም ገላገልሽ ነበረ። ቆይናና ማህሌት እንደዚህ ተነካክተሽ የምትጠሪኝ ማንን ወንጀለኛ ለማድረግ ነው ትልና እንግዲህ እንዳጣም ትታት ትሄዳለች ማለት ነው። እና ትታት ከሄደች በኋላ እንግዲህ ሌላው ታሬው በር ላይ እንግዲህ ቆሞ ታገኘዋለች። እንዴት አረ እንዴ ምንድን ነው ምናምን ስትልም ቆይ እዚህ ምን ትሰራለህ ስትለውም ማለት ከማህሌት ቤት ነው አይደል የመጣሽው ይላታል። አዎ እንዴት አወቅ ትለዋለች። እየጠበቅካት ነው እንደ ስትለው አዎ እየጠበቅኳት ነው። አረ ጠብቃት በደንብ ጠብቃት። ቆይ ግን ማለት አገር ሰላም ነው ስትለው አዎ ማለት ምን ነው ምናምን ሲላት እንግዲህ ቆይ ማለት አለቃችሁ የለም እንዴ ሲል አይ አለቃችን የለም ምን ነው ሞት አለች። አይ አልሞተም ወደ ሌላ ሀገር ሄዶ ነው። አይመልሰው እሺ ግን እንዳትነግረው እሺ ግን እኔ ደግሞ ልጠይቅሽ ይላታል። ምንድነው ሲልም ማለቴ ስለዝና መድብል ሲያወራ ሰምተሽዋል ማለት ይገሉታል እንዴ ይላል። ታሬ ግን ምን አስቦ ነው ማለት እንደዚህ አይነት መረጃ እንዴት ሊጠይቅ ቻለ? ወይስ ስለ መድብል መረጃ ለመሰብሰብ ፈልጎ ነው? ጥያቄ ነው የሆነብኝ ማለት ነው። ምክንያቱም ባለፈው እንዳያችሁት እንግዲህ ቃል ተገባብተዋል። አሁን እሱ ከጀርባው ሆኖ ስለ መድብል እንደዚህ አይነት ነገር ማጣራቱ ጥያቄ ነው የፈጠረብኝ ማለት ነው። ከዛ እናቴ ዳጣየም ደግሞ እንኳን መድብልን አሳልፋ ልትሰጥ አይ እኔ የማውቀው ነገር የለም የሱን ስማት ተጠራብኝ ከሞተ ሞተ ነው እንኳንም ሞተ በቃ ዳግመኛ እንዳትጠራው ትልና እናቴ ላሽ ትለዋለች። ለማንኛውም አንቺ እዚህ ሰፈር እንዳትታይ ሁለተኛ ይላታል። አረሻ ልታይም ብላ ትታው ትሄዳለች ማለት ነው። ምን አይነቷ ነች እያለ ነበረ እንግዲህ ሌላው እንዳያችሁት መጨረሻ
አላይ ማለት ነው። እንግዲህ መድብል ወደ ሻወር ገብቶ ነበረ። ሻወር በገባበት ጊዜ ላይ እንግዲህ ቅድች አለም ማለት ነው ሳሎን ተቀምጣ ጥርሷን እየነጨ ነበረ። እንግዲህ ምሳሌ መታ ምንድነው ተናደሻል? አዎ ተናደጃለሁ። እንዴት አወቅሽ ስትልም አይ ጥርስሽን እየበላሽ ነው ትላታለች። መድብሌን ነው ምናምን ስትላትም ሻወር እየወሰደ ነው ሂጂ እና ይወናኔ እንዴ እኔ ሻወር እየወሰደ አላይም ትልና እና ምሳሌ ምን ስትላት እንግዲህ ግን እኔ ለራሴ ለምን ሄጃ ላይሆን ብላም እናት የመድብል ሻወር ሲወስድ እሷ ግትር ብላ ወይኔ አለምዬ ጽናቱን ይስጥሽ። እና ወዶቼ ምሳሌ ድራማ እስከዚህ ፓርቲ ዘንላችሁ ቀርበናል። በቀጣይ እስከምንመጣ ባይ ባይ።